ዛሬ ይሄ የምታዩት ቪዲዮ ቲክቶክ ፎር ዩ ፔጅ ላይ መጣ፣ ድንገት እየተጠቀምኩ ማለት ነው። እና አስቡት ቲክቶክ ላይ በጣም ብዙ ቪዲዮ ይመጣላችኋል አይደል? ይሄ በቃ ጫማ ልገዛ ነው፣ እስቲ ሾፒንግ እንውጣ፣ የሆነ ነገር ልገዛ ነው፣ ቤት ልገዛ ነው ምናምን የሚሉ እነዚህ ምን እያደረጉ እንደሆነ ታውቃላችሁ? እነዚህ ቤተሰቦች አንዷ ናት መታ ቪዲዮ የምትሰራው ልጅ እየሆነች እና እስኪ ዛሬ ከዳዲ እና ከማሚ ጋር ሆነን ወጣ ብለን ፕራይቬት ጀት እንግዛ Let's go shopping for a new plane. My dad ወጥ ብዬ ማየት ቀጠልኩ። ከዛ አባትና እናቷ አንቨርሰሪያቸው ነው እና ለዛ ለአንቨርሰሪያቸው ፕራይቬት ጀት አዲስ እየገዙ ነው እና ይሄኛው እናቴ ሰርጀሪ ስራ አደረገች፣ አይመቻትም ወንበሩ ምናምን በቅርቡ እያለች ታሳያለች። በቃ እንዴት እንደም እና ምን እንዳልኩታ በማየት ይደሳል። እንዴ ይሄ ነገር ሳይን ነው እንዴ? በቃ ቢሊዮነር ለሆነ ስም ብዬ ስዋይፕ ሳደርግ እንዴ ይሄ ሳይን ነው የሚሆነው። እንዴት ፎር ዩ ይል መጣ ብዬ እንዴት እንደተገረምኩና በጣም ብዙ ሰዎች ደግሞ በሚሊዮን ሰዎች ላይክ አድርገውታል ቪዲዮን። በጣም ብዙ ሰዎች ኮሜንት እያደረጉ ነው። በቃ ፈኒ ኮሜንት ማለት ነው። እና አስቡት ራንደም ቲክቶክ ላይ እንደዚህ አይነት ቪዲዮ ሲመጣላችሁ ይሄን ልገዛ ነው ሲባል ፕራይቬት ጀት ልገዛ ነው እስቲ እንውጣ ምናምን፣ ይሄኛው አያምርም፣ ይሄኛው ቀለሙ፣ ይሄኛው እንትኑ ኮኪቱን ያያሉ ምናምን፣ በቃ መቀመጫውን ያያሉ ምናምን ኦኬ ምናምን እና አይ ፊል ላይክ ቢሊዮነር ልሆን ነው ማለት ነው። ይሄ ሳይን ነው ብዬ ነው በቃ በራሴ ያስቡትና ቲክቶክ ላይ እንዲህ አይነት ቪዲዮ ሲመጣላችሁ ምንድን ነው የሚሰማችሁ? ይመቻት አቦ።